ሽሞነሞን በለው እዚህ ጋር ከሷ አጠገብ ያለው አቀማመጦች ከፍታው ላይ ያለው ቪው ይሄን ይመስላል። ቡናዬ አንቺን ከምረሳ ትላለህ። የታባሽ ነው የምትሄጂው ከኔ ጋር? የታባሽ ነው ያልኳት እንግዲህ እቹትና እህቴ የእህቴ ልጅ ነው ማለት ነው። በሆነ ጉዳይ እነሱ ጋር ሂጂ ከአንተ ጋር ካልሄድኩ ስትለኝ አሁን ልወጣ ነው። ስሽሞነሞን አይቀር ነገር ወጣው ከሲስተር ቤት ያው ታክሲ መኪና ለመያዝ ትኬት ለመቁረጥ መሰለፍ ነበረብኝ። ተሰልፌ ይኸው ሰልፍ ላይ ነኝ ያለሁት። ከኋላ ታክሲዎቹ ምን ይመስላሉ? ግባና አውጣው ትላለህ። አይቀር ነገር ገባን መኪናችን ውስጥ። የመጀመሪያዎቹ ሰዎች እኛ ነበርን። ታገስን፣ ቁጭ ያለን ሰው እስኪሞላ ማለት ነው። ሙቀቱን አልቻልነውም ነው የምልህ። በለው በስማማ አጋጣሚ ነው ዞር ስል ይህንን ቪው ያየሁትና ሉክ እንዴት አባቱ እንደሚያምር ማለት ነው። ትንሽ ደቂቃ እዚህ ውስጥ ብትቀመጥ ማለት ነው ሰላምህ ነው የሚመለሰው፣ መንፈስህ ነው ሌላ ታሪክ ውስጥ የሚገባው። ያበደ ቪው ነበር። ተመልከት። ዋው! ይሄ ደግሞ እኔ ወደ መኖርበት ከተማ መግቢያ አካባቢ ላይ የሚገኝ ወንዝ ነገር ነው። ሲሞላ እስማ ሌላ ታሪክ ነው። እዚህ ጋር ከሷ አጠገብ ያሉ አቀማመጦችን አያምሩም? በእናቶቹ ከተማችን መግቢያው አካባቢ ነው። ወይ ይሄ ደስ የሚል ድባባሉ። አሪፍ ከተማችን እየገባን ነው ማለት ነው። ወሳብ እና ጋይስ አፈሩ አፈር አልነበረም። እንግዲህ እንደምታየው ሱሪም ተበላሽቷል። ጫማ ላስጠረግ ብዬ የሆነሽ ቦታ ዱቃ ሳልኩና አስጠርጌ ጨረስኩ። ያው ይሄንን እንደጨረስኩኝ የሆነ ቦታ የትላንትን ነው እንጂ ረስ ማግኘት ነበረብኝ። ያው ካሜራ ማናችንን ማለት ነው። ያቺውን የሆነች የምንቀመጥባት የሻይ ቡና ቦታ አለች። እዛሽ ጋር ቁጭ ብዬ ለመጠበቅ እንግዲህ 1 2 3 4 5 ከፍ አልን ማለት ነው። ደገምኑ 2 3 4 5 ጨረስን ማለት ነው። እዚህ ጋር ሰዎቹ እንዴት እንደገላመጡኝ ነው። ቡናዬ ላይፍ ያለ እንጂ እንዴትስ ነው የሚዘለቀው? ሳልቀርጻት ረስቻት ነበር። ከጀለሶች ጋር አጋጣሚ ልክ ስወጣ ከሌላኞቹ ጀለሶች ጋር ተገናኘን እና ከፍታው ላይ ያለው ቪው ይሄን ይመስላል። ወደዚህ በኩል ደግሞ ስንዞር 5 ስታር ሆቴላችን እዚህ ጋር እንደምታዩት ነው። ኢንተርናሽናል ሆቴል ነው። እዚህ ቁጭ ብለን እሱን እያየን እንፍታታለን፣ እንጽናናለን ማለት ነው። ቡናዬ አንቺን ከምረሳ ትላለህ። ጀለስን እንጠብቀዋለን፣ እየመጣው ነው ብሎኛል። ከዚህ ከርታታ ጋር ዛሬም ደግመን ተገናኘን። እንገርማችሁ ና እዚህ ጻፍ የካሜራችንን የጀርባውን ግላስ ለመቀየር አንድ ማን ነው ተብዬ አለ። እሱን ቪዲዮ ላይ አስገባላችኋለሁ። በዋጋ ስንጨቃጨቅም እናያለን። አይመስልሽም? ሉክ ላይክ እንዳይፎን ልናደርገው ነው ስልካችን። አንተ እንደዚህ አትብላ ብናለኝ። በስመ አብ ቀስ በል እንጂ። የት አለ ግላሱ? እንትኑ አለ አይደል? ቅድም ያልከኝ አለ አይደል? ለብሎግ ያለው ፍቅር በስመ አብ። እሺ እኔ ሄድኩበት ፐርፐዝ ሌላ፣ ጉዳይ ሌላ፣ እሱ የሚጠይቀኝ ነገር ሌላ። ጀለስ ጋር ሄድንበት ጉዳይ አልተሳካም። መብራት ስለሌለ ማሞቂያው ስለማይሰራ ብሎ ለነገ ቀጠረን። ፑል ቤት ግን ቆየን። ይህን ታሪክ ስሙል ጋይስ። ያሳለፍነውን የቆየንበትን ቆይታ ባጭሩ ሪቫይዝ እንደ ምንድነው የሚባለው እንደ ክለሳ መልኩ ልከታችሁ ፑል ቤት ምናምን ነገር ገባንና ጀለስ ካሜራ ማናችን ምን ቢሆን ጥሩ 10 ሜዳ ተጫወትን፣ 7 ሜዳ ስትታደሉ ምንድነው የምታወራው? 10 ሜዳ 7 ሜዳ አሸነፍኩት ማለት ነው። እችላለሁ እኔ ፑል። ይኸውላችሁ እውነቱ እንደዚህ ነው። ወደ 10 ሜዳ የተጫወትነው በእርግጥ ግን ደግሞ ከዛ ሁሉ ውስጥ ልንወጣ ስንል ነው የመጨረሻው ሜዳ ነው። 2 ሜዳ ነው አይደል ያሸነፍከኝ? ካሜራ ፊት አንሰካከስ። አሁን ይኸውልህ እዚህ ጋር እንዳታውሽ የሚያደርግ ነገር ቤተክርስቲያን አለ። እዚህ ጋር ማርያም ቤተክርስቲያን ነው።
የሚታያችሁ ከሆነ ማርያም ቤተክርስቲያን ነው እዚህ ጋር ልታስቀጥለኝ ከባድ ምናምን ነው። ልታስቀጥለኝ ነው እንደ ቤተክርስቲያን ምናምን ነገር ብለህ ኧረ በስመ አብ ይኸው ምን መንገድ በጣም ዋሸት አይቻልም፣ ዋሸት አይቻልም። ይኸውልህ ቤተክርስቲያን ፊት ለፊት ነው ያለ ነው። አንተ ረፍ እኔ እፈራለሁ። ውሸት ምን ያለበት ነው። ኧረ እሺ ማን እንደሚችል እናንተ ራሳችሁ ትለያላችሁ። ነገ እንደውም የነገው ቀን ሙሉ ሊባል ይችላል የነገው ቭሎጋችን ነገ ፖስት ልናደርግ የምንችለው ቪዲዮዎችን ኦር ነገ የምንቀርጸው ቪዲዮ እኔና የጀለስ ፉል የመጫወት ጥበባችን የምናሳይበት ማን የሚሻለው ማን እንዳሸነፈ ማንም ጥያቄ ብዙ ሰው ያወራል እንጂ አያደርግም። ሀበሻ አይደለሽ ለነገሩ ጋይስ፣ እናንተን ለመንካት አይደለም ጀለስን ለምን አሁን ለምን እሱን ትተን ቺፕስ አንበላ? ሰው ቺፕስ እዚህ ጋር ድሮ እዚህ አካባቢ ነበረ፣ ግን ለምን ወደ ላይ እንመለስም? ቺፕስ ላይ የምን ወክ እያደረግን ነበር እዛ ጋር እንዳትገጭ ነው። ዋት ናይስ ቪው! የማታ ቪዋችን ይህን ይመስላል እንግዲህ ማለት ነው ጋይስ። ቺፕስ ቦታ ደርሰን ምራቄን እየዋጥኩ ቺፕሱን እስኪበላ ድረስ ፒው ቺፕስ ትኩስ ነው። ቺፕስ ግዛልኝ እንጂ ግዛ ያይኛል እንዴ ካልጋበዝኩ ነው።